ጤና ይስጥልኝ እንዴት ሰነበታችሁ እንደምን ከረማችሁ የተወደዳችሁ የዩቶፒያ ቻናል ተከታታዮች ዶክተር መስከረም ለቺሳ ነኝ በቪዲዮ ከጠፋው ከ5 ወር በላይ ሆነኝ በጽሁፍ እንኳን ያው በፌስቡክም በዚሁ በዩቲዩብ ቻናሌም አላቋረጥኩም ለምንድን የጠፋሁት ሚሊዮን አሳውቃችኋለሁ አሁን ግን ብቅ ብያለሁ እንግዲህ ለጊዜው በድምጽም ቢሆን በዚህ መልክ መገናኘታችንን እንቀጥላለን እንዴት ሰንብታችኋል እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ ከነመላው ቤተሰቦቼ ጊዜያችሁን አላጠፋም ቀጥታ ወደ ርዕሰ ጉዳዩ ነው ምገባው ወደ ዛሬው ባለፈው ቁጥር 40 ላይ ነው ያቆምኩት 41 ብዬ ነው እንግዲህ መቀጥለው በመሃል ጋፕም ቢኖር የተያያዙ ርዕሰ ጉዳዮችን ነው ማውራት የምቀጥለው ማለት ነው እንግዲህ በባለፉት 2 አመታት ልበለው በጥቅሉ ከኢትዮጵያ ታሪክ ጋር የተያያዘ ከክርስትና እምነት ጋር የተያያዘ እንዲሁም ደግሞ ከሬኔሳንስ ወይንም ከህዳሴ ከዩቶፒያኒዝም እንቅስቃሴ ጋር ከአውሮፓውያን ጋር ስላለን በግልጽ ስለማናቀው ግንኙነት እነዚህንና የተያያዙ ርዕሰ ጉዳዮችን የሚያስዳስሱ ቪዲዮዎችን እየለቀኩላችሁ ቆይቻለሁ ለማታውቁኝ መጽሐፍትም አሉኝ 3 መጽሐፍት ጽፌያለሁ ዩቶፒያ የፀሐይ ከተማና ደቂቀ እስጢፋ የሚባሉ መጽሐፍቶቼ የሚገኙበት አድራሻ አዲስ አበባ 4 ኪሎ ገለን ህንጻ ብራና ሰላም ማተሚያ ቤት አካባቢ ነው የሚገኘው ገለን ህንጻ 3ኛ ፎቅ ቢሮ ቁጥር 303 ብትመጡ መጽሐፎችን ማግኘት ትችላላችሁ ዛሬ አንድ ርዕሰ ጉዳይ ይዤላችሁ ነው የመጣሁት ወደ ዛሬው ርዕስ ከመግባቴ በፊት ግን ለኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለታላቁ ጾም ለጾመ ኢየሱስ አደረሳችሁ ጾሙን በሰላም አስፈጽመው ለብርሃነ ትንሳኤው ያብቃን ለማለት እወዳለሁ ከጥቂት ሳምንታት በፊት አንድ ጥያቄ ፌስቡክ ገጼ ላይ አቅርቤ ነበር ምን የሚል ነው አንድ በዓለም አቀፍ ደረጃ እጅግ አነጋጋሪ የሆነ ሰነድ አለ በዓለማችን ላይ ብዙዎች አንብበውታል ባለፉት ክፍለ ዘመናት በሰነዱ ላይ ያሉት እቅዶች በሙሉ አንድ በአንድ በእያንዳንዱ ሀገር ሲፈጸሙ መኖራቸውንም ለመካድ የቻለ ሰው አልተገኘም ግን ማን እንደጻፈው ያንን ዶክመንት ወይንም እነማን እንደጻፉት በግልጽ የሚታወቅ ነገር የለም ኦሪጂኑ በትክክል ኦሪጂኑ ከየት እንደሆነ ግምታዊ ሐሳቦች ናቸው ያሉት እንጂ ወይም ደግሞ እነዛን መጽሐፎች ወደ ህትመት ያመጡት ሰዎች ናቸው የሚታወቁት እንጂ የሐሳቡ አፍላቂዎች እነማን እንደሆኑ አይታወቁምና ይሄ ዶክመንት ማን ይባላል ከደቂቀ እስጢፋዎችም ጋር ግንኙነት አለው ማን ይመስላችኋል ወይንም ምን የሚባለው ዶክመንት ይመስላችኋል ብዬ ጠይቄ ነበር አንዳንዶች የሳጥናኤል ጎል ኢትዮጵያ ያላችሁኝ ያላችሁ የሚገርማችሁ ነገር በተዘዋዋሪም ቢሆን ይገናኛል ግን መልሱ የሳጥናኤል ጎል ኢትዮጵያ አይደለም መልሱ Protocols of the Learned Elders of Zion ወይንም Protocols of Zion የሚባለው ዶክመንት ነው ይሄ ዶክመንት በአንድ ወቅት እንደውም ይሄን ዶክመንት ይዞ መገኘት በራሱ ህገወጥ ነበር በአንዳንድ ሀገራት ላይ አሁን ግን ያው በሰፊው ዘመነ ኢንተርኔት ላይ ስለሆነ ያለ ነው ሁሉም እንደ ልቡ ዳውንሎድ ያደርጋል ያነባዋል ይወያይበታል ያነሳል ይጥላልና ከኛ ሀገር ደቂቀ እስጢፋዎችና መሰሎቻቸው እኔ አሁን ደቂቀ እስጢፋ ስለ በነገራችን ላይ ባጢ ዘራ ያዕቆብ ዘመን ስለነበሩት እነዛ መነኮሳት ብቻ ማሰብ አቆሚያለሁ እነሱ አንድ ቅርንጫፍ ናቸው ደቂቀ እስጢፋ ማለት የሰይጣን ልጆች በቃ ይሄ የጥፋት ስራን የሚሰሩ ሃይማኖትን ፖለቲካን ማህበራዊ ህይወትን ምጣኔ ሀብት አስተሳሰብን በጥቅሉ በቃ መዘቅዘቅ የሚወዱ ከዩቶፒያ ወደ ዲስቶፒያ ከመልካም ቦታ ወደ መጥፎ ቦታ ሀገርን ማህበረሰብን የሚያሸጋግሩ የሰይጣን ኃይሎች የሰይጣን ልጆች የሚባሉትን አካላት በጠቅላላ የሚወክል አባባል ነው እንጂ እነዛ ባጼ ዘራ ያዕቆብ ጊዜ ጉንዳጉንዴ ገዳም ላይ ወይንም ቆየጻ ገዳም ላይ ችግር የፈጠሩት ብቻ አይደሉም እነሱ በዛ ወቅት የተገለጹበት ማንነታቸው ወይም ደግሞ በዚያ ሰዓት ሊሰሩት የሞከሩት ነገር ነው እንጂ ትውልድ አረጋቸው በፊትም ነበር አሁንም አለ እንግዲህ እስከ ፍርድ ቀን ድረስ ይቀጥላል ብዬ ነው የማስበው አይነታቸውም ደግሞ ብዙ ነው በሃይማኖት ቦታ ላይም አሉ በፖለቲካ ቦታ ላይም ሊኖሩ ይችላሉ እንደውም ጽንፈኛ የብሔር ፖለቲካ እንቅስቃሴ ውስጥ አሉ ብዬ ነው የማምነው እነሱ የሌሉት የጽድቅ ስራ ላይ ብቻ ነው እዛ ላይ የሉ ሌላ ቦታ ግን ሁሉም ቦታ እናገኛቸዋለን መሸታ ቤትም የግብረ ሰዶም ስራ ውስጥም ልናገኛቸው እንችላለን እና ወደ Protocols of Zion ወይንም Protocols of the Learned Elders of Zion እንመለስ ይህ ዶክመንት እንግዲህ ከዚሁ ከኢንተርኔት ዳሰሳዬ እንደተረዳሁት አንዳንድ ኢትዮጵያውያን የተወሰኑ ነገሮችን ብለውበታል በጥልቀትም ባይሆን እኔ ትንሽ ወደ ውስጡ ገባ ብዬ በክፍል አድርጌ ስለዚህ ልናውቀው ስለሚገባ ዶክመንት ነው ላብራራላችሁ የፈለኩት
ከኛ ሀገር ደቀስቲፋዎችና ከሌሎችም የሀገራችን ገጽታዎች ጋር በጣም የሚገናኝ ነገር አለው። ፊት ለፊት የኛን ሀገር ባይጠቅስም ሁሉም ሀገራት ሊመሩበት ስለሚገባ አብዮታዊ ፖለቲካ ነው የሚያወራው። ማለትም ኢትዮጵያን በስም አይጠቅስም ዶክመንቱ። አንዳንድ ሀገራትን በግጥ ይጠቅሳል፣ ግን ዓለም አቀፍ እንቅስቃሴ ነው። በየሀገራቱ ሊደረጉ ስለሚፈለጉ ነገሮች በፖለቲካው ላይ፣ በማህበራዊ ህይወት ላይ፣ በትምህርት ላይ፣ በሃይማኖት ተቋማት ላይ፣ በምጣኔ ሀብት አስተዳደር ወይንም ኢኮኖሚክ ዘርፉ ላይ፣ በመገናኛ ብዙሃን ላይ ወዘተ ሊመጣ ስለሚፈለገው ለውጥ የሚያወራ ወይም አብዮት ሊመጣ ስለሚፈለገው ምላችሁ ገና ለወደፊት አይደለም ሲሰራ ይኖረውን ማለት ነው። ያው ሀገራትን እንዴት ኮራፕት ሲያደርጉ እንደኖሩ የቆየ ዶክመንት ነው፣ ቅርብ ጊዜ የተጻፈ አይደለም እና ስለዛ የሚያወራ ነው። ፓርቲኩላርሊ ስለ ኢትዮጵያ የሚያወራ ዶክመንት አይደለም ማለት ነው። እኔ ቅድም እንዳልኳችሁ ይሄ የዩቶፒያ ተቃራኒ የሆነ ጽሁፍ ወይንም ድርሰት ነው ብዬ ነው ማስበው። እንደምታውቁት ዩቶፒያ ማለት መልካም ሀገር፣ መልካም ቦታ፣ መልካም ማህበረሰብ ለመፍጠር የሚያስፈልጉ መመሪያዎችንና አስተሳሰቦችን ብርሃናዊ የሆኑ ክርስቲያናዊ የሆኑ በጎ የሆኑ ወይም ተፈጥሯዊ ለሰው ልጅ የሚስማማ ተፈጥሯዊ አስተሳሰብ እግዚአብሔራዊ አስተሳሰቦችን ነው የሚገልጸው የዩቶፒያ እሳቤ። በተለይ ከኢትዮጵያ ጋር በተያያዘ በመካከለኛው ዘመን የነበረው እሳቤ ማለት ነው። ዲስቶፒያ ግን በተቃራኒው እዚህ ዶክመንት ላይ እንዳለውም ማለት ነው ወይም ሌሎች የዲስቶፒያ ድርሰቶች ላይ እንደምናየው በተቃራኒው ነው። የዓለምን ህዝብ መከራ ውስጥ ለማስገባት በየሀገሩ መለመድ ስላለባቸው የፖለቲካ አካሄዶች፣ የሃይማኖት አካሄዶች፣ የትምህርት ስርዓቶች፣ የመጣኔ ሀብት ወዘተ እንዴት ነው ኮራፕት የምናረገው፣ እንዴት ነው የምናበላሸው ስለሚለው ንድፍ የሚያወጣ ዶክመንት ነው ማለት ነው ይሄ። ስለዚህ ነው በበኩል ይሄ በጣም ቲፒካል ዲስቶፒያ ነው ብዬ ነው ማስበው። ኦሪጂናሉ ዲስቶፒያ ይሄ ነው ላለውና ልክ ቅድም እንዳልኳችሁ የሳጥናኤል ጎል ኢትዮጵያ ስፔሲፊካሊ ኢትዮጵያ ላይ እንዴት አይነት መከራዎችን ህዝቡ ላይ ማምጣት እንደሚቻል ሚስጥራዊ ማህበረሰቦች የተወያዩበት ነው ይባላል። መጽሐፉ የወጣ ሰሞን ብዙ ሰው ጠይቆኛል በውስጥ መስመር ይሄ መጽሐፍ እውነት ነው ወይ ትክክለኛ ነው ወይ የሚሉኝ ነበሩ። በተለይ ቁጥር 1 ሲወጣ ከዛ በኋላ እንኳን ያው ቀጣይ እንትኖች ናቸው። ቁጥር 1 ግን በጣም ግራውንድ ብሬኪንግ ስለነበረ ማለት ነውና እኔ እስከማውቀው ድረስ እንግዲህ በቦታው ላይ ተገኝቼ ያየሁት ነገር የለም። ግን የተነሱት ሐሳቦች ወይም እየተካሄዱ ያሉት ነገሮች በዙሪያችን ግን ትክክል ናቸው፣ እዛው መጽሐፍ ላይ እንደተገለጹት ናቸው። አንዳንዶቹ ለኔ እንግዳ ቢሆኑም አብዛኛውን ግን መካድ የምንችለው አይደለምና ይሄ የፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን የሚለውም እንደዛው ነው። በዓለማችን በየሀገራቱ እየተካሄዱ ያሉ የተበላሹ የማሰኑ በስነ ምግባርም በአይዲዮሎጂም በምንም የተበላሹ ነገሮችን በሙሉ ይጠቁማል። ግን እዛ ዶክመንቱ ላይ ተሰብስበው የሚያወሩት ሰዎች እነማን ናቸው የሚለውን ግን ማወቅ ሊቸግር ይችላል። አናቀውም። ስለዛ እርግጠኛ መሆን አይቻልም። ማን ቁጭ ብሎ ጻፈው ለሚለውም እርግጠኛ መረጃ የለም እምላችሁ በሜይንስትሪም አስተሳሰብ ነው። በመንፈሳዊ እይታ ሲመረመር ግን ከእግዚአብሔር የተሰወረ ነገር ስለሌለ ማን እንደጻፈው ይታወቃልና እሱን ወደ በኋላ ነው የምናወራው። በቅድሚያ ግን ይህ ድርሰት ስያሜው ምን ማለት ነው፣ መቼ ነው የተጻፈው፣ በውስጡ ምን ይዟል የሚሉትን ርዕሰ ጉዳዮች ባጭሩ እንይ ማለት ነው ለዛሬ። ስያሜው ምን ማለት ነው ለሚለው በቅድሚያ ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን ማለት እንግዲህ በርዕሱ ላይ ለማመልከት እንደሞከርኩት እኔ ስተረጉመው በጣም የተከበሩና የተማሩ የጽዮን ሽማግሌዎች የሚመሩበት ሰነድ ወይንም መመሪያ እንደማለት ነው። ለርንድ የሚለው ቃል በእንግሊዝኛው በተለይ በሚስጥር ማህበራቱ ቋንቋ እንዲሁ ዝም ብሎ የተማረ ፊደል የቆጠረ ዲግሪ የጫነ ለማለት አይደለም። ለርንድ ማለት ስለ ዓለም እጅግ ሰፊ ዕውቀትን የያዘ በቃ ለሰዎች ባልተለመደ መልኩ በጣም ሰፊ ኢንሳይክሎፒዲክ ዕውቀትን የያዘ እንደማለት ነውና ሌላው ተራው ህዝብ ሊረዳ በሚከብደው ጥልቀትና ስፋት የዓለምን ህዝብ ታሪኩን በቃ ከጥንት ጀምሮ እስካሁን ያለውን ታሪኩንና አካሄዱን ያወቀ የተረዳ ማለት ነው። አንድ ሰው ለርንድ ሆነ ሲሉ እንግዲህ የሬኔሳንስ ሰዎች የሚስጥር ማህበራቶችን አሁን የፈጠሩት አባባል ነው። ስለዚህ በጣም የተከበሩ የተማሩ የጽዮን ሽማግሌዎች የሚመሩበት ሰነድ እንደማለት ነው ብዬ ተርጉሜዋለሁ ማለት ነው። እና እንግዲህ ዶክመንት የሆኑ ጽዮናውያን ነን የሚሉ አይሁዶች ነን የሚሉ ሊቃውንት ልበለው ሊቃውንት ነን የሚሉ ሽማግሌዎች ሰብሰብ ብለው በየሀገሩ ሊያዩት የሚፈልጉትን አብዮታዊ ለውጥ የተማከሩበትና ያንን እንዴት እውን እንደሚያደርጉ ደግሞ የተዘረዘረ አካሄድ ወይንም ስትራቴጂ የነደፉበት ዶክመንት ነው ማለት ነው። ማን ነው የጻፈው የሚለውን አቆየዋለሁ። መቼ ነው የተጻፈው ለሚለው እንግዲህ ታሪካዊ
አመጣጡ ይህ ዶክመንት እንዴት ኢቮልቭ እያደረገ እንደመጣ ፐብሊክሊ በሚታወቀው ደረጃ ታሪኩን ላስቀምጥላችሁ። በርግጥ መቼ ነው ኦሪጂናሊ በቃ በዚህ ጊዜ የሚለው አከራካሪ ነው። በጥቅሉ ሐሳቡ የተጠነሰሰው በክሩሴድ ዘመን ነው በአውሮፓ ተብሎ ይታመናል። ግምታዊ ነው እንዳልኳችሁ። በአውሮፓ በጨለማው ዘመን ወይንም ዳርክ ኤጅ የምንለው አይደለም ሜዲቪያል ኤጅ ተብሎ በሚጠራው ጊዜ ስለ አይሁዶች አንዳንድ አስተሳሰቦች ይሽከረከሩ ነበር በአውሮፓም ብቻ ሳይሆን በተለያዩ ቦታዎች በኢትዮጵያም ቢሆን እና አውሮፓውያን ክርስቲያን ነን የሚለው የካቶሊኩ ማህበረሰብ አብዛኛው ህዝብ ማለት ነው አይሁዶች እንዴት በድብቅ ጥንቆላ እንደሚሰሩ እንዴት የውሃ ገንዳዎችን እየመረዙ በሽታ እንደሚያስፋፉ ክርስቲያኑ ማህበረሰብ ላይ እንዴት በአውሮፓ ክርስትናን እንደሚዋጉ ክርስቲያናዊ ስልጣኔ የሚባል ነገር እንዳይኖር እንዴት ውስጥ ለውስጥ እንደሚሰሩ ወዘተ በተረትም በወሬም በአባባልም መልክ ይስፋፋ ነበር ወሬው። በርግጥ በክርስቲያኑና በአይሁድ ማህበረሰብ መሃል የቆየ ሽኩቻ አለ የሚታወቅ ነው። ኮኤግዚስት ያደረጉባቸው ዘመኖች አሉ በሰላማዊ መንገድ። ለክርስትና እምነት ምስረታ የይሁዲ እምነት ፕሪከርሰሩ ወይንም መሰረቱ ነው። ከኦልድ ቴስታመንት ወደ ኒው ቴስታመንት ነው የመጣ ነው በክርስትናው ታሪክ። ግጭቱም አለ በሰላም የተኖረባቸው ዘመኖች አሉ በአውሮፓም ይሁን በኢትዮጵያ። ግን ይሄን ግጭትና የቆየ ቴንሽን በመጠቀም ደግሞ በመሃል ማን ይገባል? የሚስጥር ማህበራት ይገባሉ ማለት ነው። እነዚህ ሚስጥር ማህበራት ምንላቸው ከአይሁድም ከሌላውም ህዝብ የተውጣጡ ሊሆኑ ይችላሉ። እና በመካከለኛው ዘመን እንግዲህ በክሩሴዱ ዘመን በአውሮፓ ያንን ሲያወሩ በኢትዮጵያ ደግሞ ዮዲት ጉዲት የተባለች አይሁዲት ለበላት በክርስቲያኖች ላይ ያደረሰችው ጥፋት እስካሁን ድረስ የሚታወስ ነው። በታሪክ መዛግብት የተጻፈ ነው። ዮዲት ጉዲትን ብቻ እንጠቅሳለን እንጂ በርግጥ በጣም ብዙ ቴንሽኖች ነበሩ በመካከለኛው ዘመን በኢትዮጵያም ቢሆን ኦልሞስት ሁሉም ነገስታት ከአይሁዶች ወይንም ፈላሻዎች ወይንም ቤተ እስራኤላውያን ጋር በተለያየ ጊዜ ጦርነት አድርገዋል። በአጼ ዳዊት ዘመን፣ በአጼ ዘርዓ ድንግል ዘመን፣ በአጼ ዘርዓ ያዕቆብ ጊዜ ደግሞ ከደቂቀ እስጢፋ ጋር በተያያዘ እንዲሁም ሌሎች አጼዎች ያው የዮዲት ጉዲትን ያህል ባይሆንም ምርር ያለ የእርስ በርስ ጦርነት ከቤተ እስራኤላውያን ጋር ለማካሄድ የተገደዱባቸው ጊዜዎች ነበሩ። የታሪክ ድርሳናት እንደሚያሳዩት አንዳንድ ጊዜ በጣም ዘግናኝ የሆኑ ጭፍጨፋዎች በመነኮሳት ላይ በድንገት ቤተ እስራኤላውያን ያደርሱ ነበር። ለምሳሌ ዋልድባ ገዳም ጥንትም የነበረ ገዳም ነው። እመቤታችን ጌታን ይዛ ተሰዳ የባረከችው ምድር እንደሆነ ይታወቃል። ዋልድባ ገዳም ግን መነኮሳት ሲኖሩበት ናዝራውያን ባህታውያን ሲኖሩበት ከቆዩ በኋላ የሆነ ጊዜ ላይ ጠፍ ሆኖ ነበር። ጠፍቷል። ማንንም አይኖርበትም ነበር። ለምን? ቤተ እስራኤላውያን ወይንም አይሁዶች ገብተው በአንድ ጊዜ ፈጅተው ስላጠፏቸው ማለት ነው መነኮሳቱን። እና እንደዛ ጠፍቶ ከኖረ በኋላ እንደገና አባ ሳሙኤል ዘዋልድባ የሚባሉት ታላቅ መነኮሴ እሳቸው ናቸው መልሰው ገዳሙ እንደገና ቀንቶ በመነኮሳት ተሞልቶ እንዲቀጥል ያስደረጉት እሳቸው ናቸውና እንዲህ አይነት ብዙ ጥቃቶች አሉ የሚፈጸሙ ገድላት ላይ ስትመለከቱ የታሪክ ድርሳናት ላይ ስትመለከቱ አስቸጋሪ ሪሌሽንሺፕ ነው በሁለቱ መካከል ያለው። እኔ በደቂቀ እስጢፋ መጽሐፌ ላይ እንኳን ያጣቀስኩት ገድለ አቡነ ያፍቅረነ ጊዜ ላይ አባ ቆዝሞስ የተባለ አንድ ፈላሻ መነኮሴ በጣና ገዳማት እንዴት ከሌሎች መነኮሳት ጋር ሲኖር ቆይቶ በድንገት ከዚያ ወጥቶ እንዴት ጦረኛ እንደሆነና ተመልሶ መነኮሳቱን ቅዱሳኑን ሳይቀር አሉ የሉም የተባሉትን ጸጋ ያላቸው ታላላቅ ሊቃውንትን ጨምሮ እንዴት እንደጨፈጨፋቸው የተገለጸ ነገር አለና በጣም አስገራሚ ታሪክ ነው። እንግዲህ ለእንደዚህ አይነት ነገሮች ያጸፋ እርምጃ ሲወሰድ ቆይቷል በኢትዮጵያ እና በሌሎችም ሀገራት ጦርነት ያወጁ እነዚህን የቤተ እስራኤል መሪዎች ከጦራቸው ጋር አብረው እየደመሰሱ እንደገና የተመለሱ አጼ ዳዊት ነበር ለምሳሌ የዘመተው አባ ቆዝሞስ ላይ አስቡት። መነኩሴ ነበር እንግዲህ ጾመኛ ጸላይ ምን የነበረ መነኩሴ ነበር። ግን ጸባዩ አይጨበጥም ነበር። ደቂቀ እስጢፋ ማለት እንደዚህ አይነቶቹ ናቸው እና ጸባዩ በጣም አይጨበጥም ነበር። ግራ ያጋባቸው ነበር መነኮሳትን። በኋላ ወጥቶ እኔ መሲሁ ክርስቶስ ነኝ እስከማለት ደርሶ ቤተ እስራኤላውያንን አሰባስቦ ነው እንግዲህ ተመልሶ መነኮሳትን ይጨፈጨፈው አብያተ ክርስቲያናትን ያቃጠለው ምእመናንን ያስገደለው በጣም ብዙ ስራ መጥፎ ስራዎችን የሰራ ነውና እንዲህ አይነት ሰደን አታኮች ስላሉ በገዳማት ውስጥ ተመሳስለው በሚገቡበት ጊዜ ሌላው ክርስቲያናዊ ማህበረሰብ ደስተኛ አይሆንም። በእርግጠኝነት ወደ ክርስትና እምነት ካልመጡ የሚያሳዩዋቸውን ባህሪዎችና የጠላትነት ስሜቶች በቅድስት ድንግል ማርያም ላይ የሚያሳዩት በቅዱስ መስቀሉ ላይ የሚያሳዩት በነገረ ስጋዌ በሚስጥረ ስላሴ ላይ የሚያሳዩትን ትምህርት አጥብቀው ስለሚከታተሉ ነው እንግዲህ ደቂቀ እስጢፋ በኋላ በአጼ ዘርዓ ያዕቆብ ጊዜ ደግሞ ሊጋለጡ የበቁት ማለት ነው። እና ስለ የሰደደ ችግር አለ። ይሄ በመካከለኛው ዘመን ብቻም አይደለም
ከ700-800 ዓመታት በፊት በአጼ ካሌብ ዘመን የመን ናግራን ላይ የነበሩ ክርስቲያኖችን የጨፈጨፈው ፊንሃስ የተባለ አይሁዳዊ መሪ ነበረ እና አጼ ካሌብ የመን ድረስ ዘምቶ ፊንሃስን ድል አድርጎ የቀሩትን ክርስቲያኖች ሊያተርፋቸው የቻለው በዚሁ በኖረ የአይሁድና የክርስቲያን ግጭት ምክንያት ነበርና ከአጼ ካሌብ በኋላ ደግሞ ልጁ አጼ ገብረ መስቀል በሱ ዘመን ደግሞ የቅዱስ ያሬድ ማህሌት የተደረሰበት ጊዜ ነው። አዲስ የዜማ ባህል በኢትዮጵያ የታየበት ጊዜ ነው። ያንን የዜማን ባህል ይቀልዱበት ነበር አይሁዶች፣ አክሱም ላይ ይኖሩ የነበሩ አይሁዶችና የማህሌትም ጠላት ነበሩ። ይሄ በገድለ ቅዱስ ያሬድ ላይ ተጽፏል፣ ተጠቅሷል። ስለዚህ የኢትዮጵያ ቤተክርስቲያን በአይሁዶች ከምንገምተው በላይ በአሁን ዘመን ያለነው ዘመናውያን ወጣቶች ከምናቀው በላይ እጅግ በጥልቀት ተፈትናለች እና አይሁዶች ስንል ደግሞ በይሁዲ እምነታቸው ጸንተው የሚኖሩ ምንም እንደዚህ ሰርጎ ገብቶ ክርስቲያናዊ ስልጣኔን ክርስቲያናዊ ተቋማትን ለማበላሸት ምናምን እቅድ የሌላቸው የራሳቸውን ህይወት የሚኖሩ አይሁዶችም ቤተ እስራኤላውያንም አሉ እና ከነሱ መካከል አንዳንድ ጊዜ እንደውም ወደ ክርስትና እምነት መጥተው ተጠምቀው ታላላቅ ቅዱሳን ለመሆን የበቁም አሉ እንደና አባ ጽጌ ድንግል አይነቶቹ ማለት ነው። ሲጀምር ራሳቸው ክርስትናን ባለመቀበላቸው ነው የተለዩት እንጂ ራሳቸው ታላላቅ ቅዱሳን ምንላቸው ኢትዮጵያውያን የአይሁድ ዘር የእስራኤል ዘር ያላቸው እንደሆነ የታወቀ ነው። ነገስታቱም ቢሆኑ ወይም ደግሞ የመሳፍንትና የመኳንንት ዘር ናቸው የሚባሉት ቅዱሳን እንደና አቡነ ተክለ ሃይማኖት ቤተሰብ ያሉት ማለት ነው። ብዙዎቹ በትግራይም የነበሩ መነኮሳት ታላላቅ መነኮሳት በትውልድ ከእስራኤል ጋር በደም የሚገናኙ እንዳሉ ይታወቅ ነው። ከየትም ሌላ ከሰማይ አልመጡም መቼ። ነገር ግን የሃይማኖቱ ልዩነት ክፍተት እየፈጠረ ወደ ጠላትነት የሚመጣበት ጊዜ በጣም ብዙ ጊዜ ነበረ። እዚህ ጋር ምን ትዝ አለኝ መሰላችሁ? አንድ ካህን ከሆኑ አመታት በፊት ነው ቆይቷል፣ ልጅ ሆኜ ነውና የሆነ ጊዜ ክርክር ነገር የሚመስል ነገር ተነስቶ ሁሉንም ሰው ያናወጠ በየሚዲያው በየምኑ እየተወራ የነበረ ችግር ወደ ቤተ ክህነት አካባቢ ተፈጥሮ ነበርና ያንን ሲያወሩ ሰማው። ቲፒካል የምትሏቸው የቤተ ክርስቲያን መምህር ናቸው፣ ቄስ ናቸውና አወራና በኋላ ቆይ ግን አልኳቸው። ዝም ብዬ በየዋህነት ነው የጠየቅኳቸው። ቆይ ግን የቤተ ክርስቲያን ችግሯ ምንድነው? ማን ነው የሚረብሻት አልኩኝ። እሱማ ጽዮናውያን ናቸው የሚረብሿት ይባላል አሉኝ። የሚገርማችሁ ነገር ፈገግ ብለው ጽዮናውያን ናቸው ይላሉ አሉኝ። ግን እሳቸውም ይሄን ነገር በስም ወይንም በአባባል ደረጃ ነው የያዙት እንጂ ምን ማለት ነው የሚለውን ጠለቅ ያለ ግንዛቤ እንደሌላቸው ነገር ነው አድርገው በዛ ሰዓት ያሳዩኝ ማለት ነው። ወይም የተረዳሁት ያንን ነው። ከሌሎች አባቶች የሰሙትን የነገሩኝ ትልቅ የቤተክርስቲያን ራስ ምታቶች ጽዮናውያን ናቸው እና እኔ ደግሞ በዛ ሰዓት ምን ብዬ ነው የተረዳሁት መሰላችሁ? ታቦተ ጽዮንን ፍለጋ ምናምን የሚመጡ አሉ አይደል? እነዚህ ናይት ቴምፕላርስ ምናምን ወይም በስለላ ታቦት በመሸጥ በመናምን እንደዚህ የሚረብሹ አንዳንድ ኃይሎች የሚፈጥሩት ችግር ብቻ በሚል ነው የተረዳሁት እንጂ ይሄ አይሁድ ሳይሆኑ አይሁድነን የሚሉ እንደሚለው አይነት አባባል ሰይጣናዊ ኃይልን ይዘው ወደ ክርስቲያናዊ የእምነት ቦታዎች እየገቡ መነኩሴ መስለው ካህን መስለው እየገቡ መርጌቶች መስለው እየገቡ አንደኛ ምንፍቅናን፣ ሁለተኛ ቀጥታ ሰው በመግደልም ጭምር በማጥፋት ድንገት ተነስቶ ጥቃት በመሰንዘር እንደገና ጥንቆላን በማስፋፋት በስራይ ሰው በመግደል ጸጋ ያለው መልካም ሞገስ ያለው ሰው እንዳይወጣ ገና ከጅምሩ አያያዙን አይተው በስውር በመግደል በመርዝም በሉት በስራይ በተለይ ደግሞ በስራይ በአስማት በመግደል በማጥፋት እንዲህ ያለ ስራ የሚሰሩ ስር የሰደዱ ትውልዶች በኢትዮጵያ ውስጥ መኖራቸውን ይሄን ለማመልከት ነው ብዬ እኔ በዛ ሰዓት አልተረዳሁትም። ምክንያቱም ምንም ግንዛቤው የለኝም። እንኳን እኔ እሳቸውን በዝርዝር ሊያወሩልኝ አልፈለጉምም አልቻሉምም። ግን አባቶች ጽዮናውያን ናቸው ችግር የሚፈጥሩት ሲሉ ሰማለሁ አይነት ነገር ነው የነገሩኝ። አሁን ግን የተወሰነ ረዳዋለሁኝ ይሄንን አባባላቸውን ማለት ነው። እንግዲህ በጦርነት ወይንም በድንገተኛ ውድመት በማምጣት ብቻ ሳይሆን ቅድም እንደተጠቀስኩላችሁ በመንፍቅናም የአይሁድን ያህል ቤተክርስቲያንን የፈተነ የለም። በዓለም አቀፍም በሉት በኢትዮጵያ ለምሳሌ አሪዮስ የሚባለው በትውልዱ ኢትዮጵያዊ የዘር ሐረግ ያለው ሊቢያ ውስጥ ተወልዶ ያደገ ትውልድ እስራኤላዊ ነበር። ማለትም ወደ አይሁድ ነው ወደ አይሁድ እምነት ነው የሚያደላ የነበረው። ለዛ ነው ወልድ ፍጡር ወደሚለው የመጣው ሩቅ በእሲ ለማለት እንዲመቸው ማለት ነው። ያው የፈሪሳውያንን ክደት ነው የደገመው ማለት ነው። እና በውስጡ እውነተኛ እምነቱ አይሁድ ወይንም ይሁዲ ነው ልንለው እንችላለን።
ግን እውነተኛ አይሁድ ልንለው አንችልም። እውነተኛ አይሁድማ ራሱ ክርስቶስ ነው። እሱን የተቀበሉት ሐዋርያት፣ እሱን የተቀበሉት 120 ቤተሰቦች፣ 500 ወንድሞች። እውነተኞች አይሁዶች ልባቸው የቀና በሙሴ ሕግ ሙሴን የተቀበለ ክርስቶስን ለመቀበል አይከብደውም። ምክንያቱም ሙሴ ማሻግሮ ሲተነብይ የነበረው ተስፋ ሲያደርግ የነበረው የእመቤታችንን መወለድና የጌታን መምጣት ስለሆነ፣ ነገር ግን ይሄንን ባይቀበሉት እንኳን ቢያንስ በሙሴ ሕግ በስርዓቱ በኦሪቱ ሕግ የሚኖሩ እነሱ ናቸው አይሁድ ማለት እንጂ ተመሳስሎ ገብቶ እስቲ መዘባረቅ ምን ይሉታል? አሁን ይሄ አይሁድነት አይደለም። ለዛ ነው የሰይጣን ዘር የሚባሉት ከሰው ዘርነት የወጡ በተለያየ መንገድ ከሰይጣን ጋር የተዋለዱ ትውልዶች ሲሆኑ ነው እንደዚህ ያለ መከራ የሚያመጡት ማለት ነው። ቤተክርስቲያን ላይ ትውልዳቸው ቢቆጠር ወደ ጥንቆላ ውስጥ ይገባል ማለት ነው። እንደነ ሲሞን መሰሪ ያው ስለ ግኖስቲኮችም የገለጽኩት ነገር አለ ከዚህ በፊት። ወደ ኋላ ሄዳችሁ የተወሰኑ ቪዲዮዎችን የሰራዋቸውን ብታዩ በክርስትና እምነት በኢትዮጵያ ታሪክ ውስጥ የሚፈጠሩ ችግሮች እስራኤል ውስጥ ሲፈጠሩ የነበሩት ናቸው፣ ሌላ አይደሉም ማለት ነው። ወደ ኋላ ደግሞ ስናይ በመካከለኛው ዘመን ስለምንፍቅና ካወራን በአጼ አግባጽዮን ጊዜ፣ በአጼ ዳዊት ጊዜ፣ ከዛ ደግሞ በአጼ ዘርዓ ያዕቆብም ጊዜ የተለያዩ የምንፍቅና ጥያቄዎችን እያነሱ በጣም አስቸጋሪ በሆነ ሁኔታ ጉባኤ ቤት ድረስ ተማሪዎች ሆነው እየገቡ የምንፍቅና ትምህርቶችን ያሰራጩ የነበሩት አይሁዶች ነበሩ። ለቅድስት ድንግል ማርያም ስዕል መስገድ ያስፈልጋል ወይስ አያስፈልግም? ይሄ በደቂቀ እስጢፋኖስ ዘመን ብቻ አይደለም። ከዛ በፊት በአጼ አግባጽዮን ዘመንም ተነስቷል ይሄ ጥያቄ እና አጼ አግባጽዮን ህዝብ ፊት ወጥቶ የእመቤታችንን ስዕል አድህኖ አቅርቦ በስዕሏ ፊት ላብ እስኪያልበው ሰግዶ አንቺ ስዕል ተናገሪ፣ ስግደት ይገባሻል ወይስ አይገባሽ ብሎ በህዝቡ ፊት በተአምራት ስዕሏ እንደሰው መስክራ በዛ ተአምር ብዙ ሰው አምኖ እውነትም በስዕሉ ላይ የእግዚአብሔር ኃይል ያድራል። ልክ እንደ ታቦት ማለት ነው። ታቦት በሰው እጅ ነው የሚሰራው፣ ነገር ግን ሲባረክ በላዩ ላይ እግዚአብሔር ኃይል ያድርበታል። ከዛ በኋላ እግዚአብሔር በዛ ቦታ ላይ ከሙሴ ከአሮን ጋር እየተገናኘ መልእክት ይነግራቸዋል ማለት ነው። በክብሩ ይወርዳልና በሐዲስ ኪዳንም በቅድስና በንጽህና የተሳሉ ስዕሎች ላይ እንደዚህ ያሉ ተአምራት እንደሚደረጉ ምንም ጥያቄ የለውም እና ይሄንን ለህዝቡ በማሳየት የህዝቡን አይምሮ አረጋግቷል ማለት ነው። እንግዲህ እንደዚህ አይነት ጥያቄዎችን እያነሱ ለመስቀል መስገድ ያስፈልጋል አያስፈልግም? ሚስጥረ ስላሴ እንዴት ይተነተናል? ይሄ 9 መለኮት ምናምን የሚባለው ጣጣ ማለት ነው እና ጄሱቶች ወደ ኢትዮጵያ መተው ቅባት ጸጋ ካራ ምናምን ከመፍጠራቸው በፊት ፕሪከርሰሮቻቸው ለነሱ መንገድ ሲጠርጉ የኖሩት ያው አይሁዶች መናፍቃን ጸረ ማርያም የሚባሉት እነሱ ነበሩ። በነገራችን ላይ አሁን ልክ አንድ ሰው ከክርስትና እምነት ወጥቶ ፕሮቴስታንት ሲሆን በቀለም ቤታችን መስገድ አያስፈልግም፣ ለመስቀልም መስገድ አያስፈልግም፣ ሚስጥረ ስላሴ የሚባል ነገር የለም። ያው አሁን ነው ያ ነገር ተቀባይነት ትንሽ በአፍም ቢሆን ተቀባይነት ያገኘው እንጂ ስላሴ የሚባል ነገር ተቀባይነት እንደሌለው ይታወቅ ነበርና ወልድ ከአብ ያንሳል ምናምን የሚባሉ ይሄ የሁለት ባህሪ ትምህርቶች በተከላላ አንድ ሰው መቀበል ሲጀምር አሁን ምንለውኛ ከሌ ጴንጤ ሆነ እንላለን በእኛ ዘመን። ድሮ የሚባለው ግን ከሌ አይሁድ ሆነ ነበር የሚባለው። በቃ የነሱ አስተሳሰብ ነው። ክርስቶስን ወደ ፍጡርነት ዝቅ ማድረግ፣ ወደ አማላጅነት ዝቅ ማድረግ፣ የባህሪ አምላክነቱን መካድ፣ አንድነት ሶስትነቱን መካድ እና ይሄ መሰረቱ የአይሁዶች ክህደት ነው። አይሁድ ሆነው ከአህዛብ ጋር ከጣዖት ዘር ጋር የተዋለዱ ማለት ነው። የሚገርመው ነገር እነዚህ ጸረ ማርያም የሚባሉ አይሁዶች በመካከለኛው ዘመን ተዋህዶን ብቻ ነው የማይቀበሉት እንጂ ማንኛውንም ማስተሳሰብ ይቀበላሉ። አሁን ጆቫ የምትሉትን እምነትም ይቀበላሉ። በዛ ሰዓት እነሱ ጋር ነው ኦሪጂኑ፣ ሌላ ኮኬትም አይደለም። አሁን ወልድ ከአብ ያንሳል፣ ሁለቱም አንዱ አባት ነው አንዱ ልጅ ነው። ነገር ግን በስልጣን በባህሪ ወልድ ያንሳል ምናምን የሚባል ነገር በትስቢቱ ያንሳል የሚሉ አስተሳሰቦችን ያኔ ይቀበላሉ። ብቻ የፈለጋችሁትን ስጧቸው። አንድ ባህሪ ትምህርትን ብቻ ነው የማይቀበሉት እንጂ ማንኛውም ትምህርት ይስማማቸዋልና አባ ጊዮርጊስ ዘጋስጫ ለምሳሌ በአጼ ዳዊት ጊዜ የነበረ ታላቅ ጻድቅ ነው። የአጼ ዘርዓ ያዕቆብ መምህር የነበረ ነውና ገድሉ ላይ ስታነቡ ለምሳሌ አንድ ገማልያል የሚባል ተማሪ ትንቢት ነግሮታል። ገማልያል ወደ አይሁድነት እምነቱ ያደላ የነበረ ፈላሻ፣ እንግዲህ ዘሩ ፈላሻ ይመስለኛል እዛ ላይ ሲጠቀስ የአይሁድ እምነትን ያደላ ወደዛ ያደላ የነበረ ሰው ነውና አይቶት ትንቢት ተናግሮበት ነበር። ከአፍህ 2 ምላስ ያለው እባብ ሲወጣ አየው ብሎ ትንቢት ተናግሮበት ነበርና ገማልያል እውነትም በኋላ ላይ
ታላቅ ጸረ ማርያም ሆኖ ክርስትናን እየተቃወመ ሚናገር መናፍቅ ሆኖ ነበር ማለት ነውና አባ ጊዮርጊስ ስለነ መጽሐፈ ምስጢር ስለነ አርጋኖን ውዳሴ መስቀል እነዚህ ነገሮች ሲጽፍ ድርሰቱን ሲጽፍ ለነሱ ምላሽ አድርጎ ነው የጻፈው ስለዛ አይነት አስተሳሰብና እንግዲህ ወደዚህ የመጣውት ምን አገናኘው ከፕሮቶኮል ኦፍ ለርንድ ኤልደርስ ኦፍ ዛዮን ከሚለው ዶክመንት ጋር ምን አገናኘው ለሚለው ሽኩቻው የኖረ የቆየ መሆኑን እንድናውቀው ያህል ነው ግን ያው ወደ በኋላ ላይ እንደምጠቅስላችሁ ዶክመንቱን ማንጻፈው ሲባል አይሁድ ከሚለው አስተሳሰብም ወጣ ብሎ ወደ አንድ ሌላ እይታ ይወስደናል ያንን መጨረሻ ላይ እንመጣበታለን እንግዲህ በኢትዮጵያ የኔ ያለ ነገር ከነበረ በአውሮፓም ተመሳሳይ ሽኩቻ ነበር ዝርዝሩን እንግዲህ በሰፊው የኛን ምናቀውን ያህል የነሱን አናውቅም አንዳንዴ በሰላም አንዳንዴ በግጭት ኖረዋል ዓለም የሚያስታውሰው ትልቁ ግጭት በጀርመን ናዚ ዘመን በአይሁዶች ላይ የተፈጸመው ጅምላ ጭፍጨፋ ነው አሳዛኝ ሂደት ተከትሎ ሄዶ እንግዲህ ታሪኩ እዛ ጋር ሊደርስ ይችላል ማለት ነው ነገር ግን ይህ ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን በዚህ ውስጥ ሚናው ምንድነው ካልን በመካከለኛው ዘመን የተጀመረው ቁርሾ ወዴት አመራ አይሁዶች እኮ የክርስቲያናን ስልጣኔ ያፈርሰው ዓለምን ለመቆጣጠር ድብቅ እቅድ አላቸው ወደሚለው ቲዮሪ ሐሜት ወደዛ አመራ ማለት ነውና እንዲህ ያሉ ሐሳቦች እዚህም እዛም ይጻፉ ጀመር መነሻ አላቸው ነገር ግን ተለጥጠዋል ቲዮሪዎቹ አይሁዶች ላይ ብቻ በማተኮር ማለት ነው እንግዲህ እንዲህ አንድ ወጥ በሆነ ጽሁፍ መልክ ዶክመንቱ ረቀቅ ብሎ ተጽፎ ብቅ ማለት የጀመረው በ18ኛው እና በ19ኛው መቶ ክፍለ ዘመን ነው ይሄን ስም ይዞ ማለት ነው እንግዲህ በርግጥ ፕሮቶኮልስ ኦፍ ለርንድ ኤልደርስ ኦፍ ዛዮን የሚለው ስም በኋላ ነው የመጣው ግን መጀመሪያ እንደ ድርሰት መነባነብ የፖለቲካ ሳታየር አለ አይደለ ትችታዊ ወይንም ምጸታዊ ጽሁፎች እየመሰለ እንደ ፓምፍሌትም እንደምንም እየተደረገ ነው እዚህም እዛም ብቅ ይል የነበረው በተለይ በፈረንሳይ አብዮት ጊዜ አንድ አባ ባሩል የተባለ ፈረንሳያዊ ጄዙት የፈረንሳይ አብዮት እኮ የአይሁዶች ዲዛይን ነው ብሎ ንጉሳዊ ስርዓትን ለመገርሰስ ጠንካራ የሆነ ክርስቲያናዊ መንግስት እንዳይኖር ስለሚፈልጉ ንጉሳዊ ስርዓትን ለመገርሰስ ብለው ያቀናበሩት እንቅስቃሴ ነው የፈረንሳይ አብዮት ማለት የሚለውን ለማሳመን አሁን እንደሚታየው ቅርጹ የተሟላ ባይሆንም በ1797 የሆነ አብዛኛውን ሐሳብ በብሉፕሪንት ደረጃ የያዘ ጽሁፍ አሳተመና በኋላ ግን ለምን ምስጢር አወጣ ተብሎ በፈረንሳይ የህግ አካላት ተቀጣ ምክንያቱም የፈረንሳይ ንጉሳዊ ቤተሰብ ውስጥ ራሱ አሉ ስላሉ አልፈለጉትም በዚህ መልክ መውጣቱን ከፍሪሜሰን ጋር በተያያዘ ነው እሱ የጻፈው ፍሪሜሰን ደግሞ በእኛ ቤተክርስቲያን ቋንቋ መነናውያን ይባላሉ ብዬ ከዚህ በፊት በአንድ ቪዲዮ ላይ ቁጥር 5 አካባቢ ጠቅሼላችኋለሁ የማኒ ተከታዮች ናቸው ከሞት በኋላ ስላለው ህይወት ወይንም መንግስተ ሰማያት ጽድቅ ሰርቶ ዛም ስለመግባት ምንም ጉዳያቸው አይደለም እነሱ ምድር ላይ ሃይማኖተኞችን በተለይ ክርስቲያኖችን ጨቁኖ ስለመግዛት የሚያስቡ ክፉዎች ናቸው መነናውያን ማለትና በቅዱስ ዳዊት ዘመንም ነበሩ አህዛብ ለምን ያጉረመርማሉ እናንተ የሰው ልጆች ከንቱ ነገር ለምን ታስባላችሁ እያለ ቅዱስ ዳዊት በመዝሙሩ የሚገስጻቸው በመዝሙረ ዳዊት ምዕራፍ 2 ምዕራፍ 4 እነሱን እንደሆነ አንድምታው ያሳየናል ወይንም ያስረዳናል እና ያኔም ነበሩ ማለት ነው እንግዲህ ቅዱስ ዳዊት ጠላትነት የቅዱስ ዳዊት መንግስትና የነሱ የሚስጥር ማህበራት አካሄድ ጠላትነት የጀመረው ያኔም ነበር ማለት ነው እንግዲህ እና መነናውያን ማለት እንግዲህ በስም አይሁድ ናቸው በስም እስራኤላዊ ናቸው እነሱም እንደ ዳዊት እንደ ነቢያት እኛም እስራኤላዊ ነን ይላሉ በተግባር ግን ጣዖት አምላኪዎች ናቸው ወይንም የአሕዛብን አማልክት የሚወዱ ያንን የሚከተሉ ካህናተ ጣዖት ነቢያተ ሐሰት የሚባሉት ናቸው ማለት ነው unfortunately አይሁድ እየተባሉ የሚጠሩት እነሱ መሆናቸው ነው የሚያሳዝነው እንጂ እንደው በትክክለኛ ዴፊኒሽን ከሄዳችሁ አይሁድ መባል ያለበት ክርስቲያን ነው አይሁድ መባል ያለበት እውነተኛውን የዳዊትን ትንቢት ስለ ክርስቶስ የተነገረውን ትንቢት የተቀበለ ክርስቶስ ከዳዊት ዘር መሆኑን ያመነ ማለት ነውና እነሱ አይሁድ እየተባሉ መጠራታቸው ያሳዝናል አይሁድ ሳይሆኑ አይሁድ የሆኑ አይሁድ ነን የሚሉ ብሎ ቅዱስ ዮሐንስ በራእይ የገለጻቸው እነዚህ ነው ብዬ ነው የማምነው እኔና ኤትኒክ አይሁዶች ወይንም ኤትኒካሊ እስራኤላዊ የሆኑ
ሰዎች ከኢትዮጵያ የሚሄዱ ይሁኑ በእስራኤል የሚኖሩ ሌሎች ከሌላ ሀገር የመጡም ይሁኑ በእነሱ አይን መጠራታቸው በእነሱ አይን መታየታቸው ያሳዝናል። ምክንያቱም ሲሞን መሰሪና በዚህ ዘመን አይሁዳዊ ብለን የምንጠራው አንድ ሰው የግድ መንፈሳዊ አንድነት አላቸው ማለት አይደለም። አባ ባሩል እንደተባለው ፈረንሳያዊ ጄዙዊት እምነት የፈረንሳይ አብዮት እንግዲህ በእነዚህ አይነቶቹ አይሁዶች ነው የተቀነባበረው ማለት ነውና ለምን ሲባል ያው ክርስቲያናዊ የሆነ ዘውዳዊ መንግስትን በየሀገሩ የመገልበጥ እቅድ ስለነበራቸው ማለት ነው። በታሪክ እንደሚታወቀው ደግሞ የፈረንሳይ አብዮት የመጀመሪያው የዓለማችን ኮሚኒስቶች አብዮት ነው ማለት እንችላለን። ትልቁ አብዮት ነው። ካቶሊካዊ ዘውዳዊ መንግስትን የገረሰሰ ነው። ለዚህ ደግሞ ራሳቸው ንጉሳዊ ቤተሰብ ውስጥ ሰርገው የገቡ የተዋለዱ ፍሪሜሰኖች ትልቁን ሚና ተጫውተዋል። ምክንያቱም አይፈልጉትም ያው ዞሮ ኢሉሚናቲ ስለሆኑ ማለት ነው። አይፈልጉትም ክርስቲያናዊ ስልጣኔን አይፈልጉም። በመቀጠል ከ70 ዓመታት በኋላ ከፈረንሳይ አብዮት 70 ዓመታት በኋላ dialogues in hell between Machiavelli and Montesquieu ማለትም ማኪያቬሊ እና ሞንቴስኪዩ በገሃነም ሆነው የተጨዋወቷቸው ወጎች በሚል ርዕስ ያሁኑን ፕሮቶኮል ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን የምንለውን ዶክመንት የሚመስል ምጽአታዊ ጽሑፍ አንድ ፈረንሳያዊ ጻፈ ጆሊ ሞሪስ የሚባል እና በፓምፍሌት መልክ ነው የጻፈው። የተወሰኑ ገጾች ብቻ ያሉት አድርጎ እንደ ዳያሎግ አድርጎ ጻፈውና አሰራጨ። ማኪያቬሊ እና ሞንቴስኪዩ እንግዲህ ትንሽ ቆየት ብለዋል ከኖሩ ከፈረንሳይ አብዮት በፊት ከ200-300 ዓመት በፊት ነው የኖሩት። ይሄ ጆሊ ሞሪስ የተባለው ፈረንሳያዊ ዓላማው ይሄን ሲጽፍ በወቅቱ ስልጣን ላይ የነበረው የናፖሊዮን አገዛዝ ነው። ናፖሊዮን ቦናፓርትን ለመንቀፍ ነበር። ምክንያቱም ለአይሁዶች ብዙ መብት እየሰጠ ስለነበር በዛ ዘመን አይሁዶች ተገልለው ነበር የሚኖሩት። ናፖሊዮን ከሌላው ጋር ተቀላቅለው እንዲኖሩ ፈቀደላቸው። ቤተ አምልኳቸውን መስራት አይችሉም ነበር እንዲሰሩ ፈቀደላቸው ወዘተና ይህን በመቃወም ነበር ሞሪስ የጻፈው። ይሄ የቆየ እቅድ ነው፣ የአይሁዶች እቅድ ነው። ይሄው አብዮቱ የነሱ ስራ መሆኑን የሚያሳየው ኢሚዲየትሊ አብዮቱ እንደመጣ የነሱ መብት ነው መከበር የጀመረው። ያ ደግሞ ለክርስቲያኑ ማህበረሰብ ጥሩ አይደለም የሚል ሐሳብ ስለነበረው ማለት ነው። በነገራችን ላይ የ66ቱ አብዮት ኢትዮጵያ ውስጥ ሲካሄድ የመጀመሪያው ነገር የሆነው ኦፕሬሽን ሶሎሞን፣ ኦፕሬሽን ሞሴስ ምናምን እየተባለ ቤተ እስራኤላውያን ወደ እስራኤል እንዲሄዱ አንዱ ስምምነት ያ ነበር በአብዮቱ ጊዜ ማለት ነው። ስለዚህ የሆነ መካድም አይቻልም። አብዮቶች ከአይሁዶች ጋር ግንኙነት እንዳላቸው መካድም አይቻልም። ዳይሬክትሊ ደግሞ እነሱ ላይ ብቻ ጣት መቀሰርም አይቻልም እና ውስብስብ ግንኙነት ነው። እና ጆሊ ሞሪስ እንግዲህ ይሄን አይነት ዓለምን የመቆጣጠር ድብቅ ሰይጣናዊ ፍላጎት ያላቸው ይሄን ያህል ክርስቲያናዊ ዘውዳዊ መንግስቶችን የሚቃወሙ ክርስቲያን አሪስቶክራሲዎችን የሚቃወሙ አይሁዶች እንዴት እንደዚህ መብት ተሰጣቸው ብሎ ለመቃወም ብሎ ነው የጻፈው ማለት ነው። በጣም ኮምፕሊኬትድ ነገር ነው በነገራችን ላይ። እኔ ያሳዝነኛል በዚህ ዙሪያ ያሉ ነገሮች በዚህ ደረጃ ራስ ምታት መሆናቸውና ትክክለኛ ቅርጻቸው ታውቆ ደግሞ መፍትሄ ሊሰጣቸው ያልቻለ ነገር መሆናቸው ያሳዝነኛል። በክርስቲያኖችና በአይሁዶች መካከል ያለው ሪሌሽን ኢትስ ቬሪ ሳድ ዲፕ አኒሞሲቲ ያለ ግን መሆን ያልነበረበት ማለት ነው። እንግዲህ ከነሱ ከሁለቱ በላይ ሪሌሽን ያለው ማን አለ? ጣላትነቱ ግን በጣም ጥልቅ የሚሆንበት ሁኔታ አለና ያሳዝናል። ከዚያ ቀጠለና ደግሞ የዚህ የፈረንሳዊ ሞሪስ ጽሑፍ በሌላ ሰር ጆን ራትክሊፍ በሚባል ስም የሚጽፍ ሌላ ጀርመናዊ ሰላይ እጅ ገባ። ይሄ ጀርመናዊ ደግሞ እንዳጋጣሚ ሆኖ አይሁዶችን በጣም ይጠላ ነበር፣ አንቲሴማይት ነበር። ተመቸው፣ ጽሑፉ ተመቸው። ከዛ ያንን ሐሳብ ወሰደና ተከታታይ ልቦለድ አድርጎ ጻፈው እና በውስጡ እንዴት አይነት ሐሳብ አስገባበት። ለምሳሌ የ12ቱ እስራኤል ነገድ ተወካዮች ይሄ ከሌዊ፣ ከይሁዳ ነገድ፣ ከኢሳኮር፣ ከአሴር ነገድ፣ ከዳን ነገድ አንድ ሰው 12ቱ የያዕቆብ ልጆች ማለት ነው። አንድ ሰው በየ100 ዓመቱ ሲገናኝ እንደኖረ ከድሮ ጀምሮ የመጨረሻው the last ሚቲንጋቸው ጀርመን ውስጥ እንደተካሄደ ከጥቂት ዓመታት በፊት እሱ እንግዲህ ያንን የጻፈው መቼ ነው? በ19ኛው መቶ ክፍለ ዘመን ነው የጻፈው እና the last meeting አሁን ከጥቂት ዓመታት በፊት እኛው ሀገር እዚሁ ጀርመን ላይ ተካሂዷል። በየ100 ዓመቱ የሚያካሂዱት ሚስጥራዊ ስብሰባ እና ዓለምን እንዴት ወደ መጨረሻው ቁጥጥር በእጃቸው ለማስገባት እቅድ አውጥተው አብዮት በየሀገሩ ያስነሱ እንዴት እንደሚቆጣጠሩ ተወያይተዋል ብሎ ፋንታሲ የሚመስል ድርሰት እንደደረሰ ነው የሚናገረው። በእርግጥ በከፊል ሐሳቡ እውነት ነው፣ ግን እሱ ወደ ልብ ወለዶ ስለት ለጥጦታል።
እውን እንግዲህ እነዚህ the learned elders of Zion የተባሉት የጽዮን ሽማግሌዎች የተባሉት የ12ቱ ነገደ እስራኤል ተወካይ የሆኑ አይሁዳውያን ናቸው ወይስ ዝም ብለው ማንንም ሳይወክላቸው ራሳቸውን ወክለው የሚንቀሳቀሱ ቡድኖች ናቸው? ይሄ መልስ ይፈልጋል። ወደኛ ሀገር ደቂቀ እስጢፋ ታሪክ ስናመጣው እርግጥ ነው ደቂቀ እስጢፋ ሌሊት ስብሰባ ነበራቸው። ሌሎች ካህናትና መነኮሳት ወደ መሐሌትና ሰዓታት ሲሄዱ እነሱ የራሳቸው የሌሊት ትምህርቶች ነበሯቸው እና ይሄ ደግሞ አጼ ዘርዓ ያዕቆብን ያሳስበው ነበር። እነሱ ቀን ሳይመቻቸው ሌሊት ያስተምራሉ እያለ አጼ ዘርዓ ያዕቆብ ለመኳንንቶቹ ለሌሎች መነኮሳት ተግሳጽ ይሰጥ ነበር። ከኔ ሰዎች መካከልም እነሱ ጋር ሄዳችሁ የምትሳተፉ አላችሁ እያለ ይገስጻቸው እንደነበረ ራሱ ደቂቀ እስጢፋ ገርላት ውስጥ ፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተረጎሙት ገርላት ውስጥ ተጽፏል። ግን ይሄንንም ያነሳ የለም። እኔ ይገርመኛል ስለ ደቂቀ እስጢፋኖስ ሁሉ ጊዜ ወይ ለእመቤታችን መስገድና ለመስቀል መስገድ የሚለው እሱ ጋር ብቻ የቀረ ዲስከሽን ያለው አለዚያ ደግሞ ማዕከላዊው መንግስት የሸዋ መንግስት እንዴት የትግራይ መነኮሳት ላይ እንደጨከነባቸው ይሄ ከኤትኒክ አሁን ያለንን ኤትኒክ አረዳድ ምንም እኮ እነሱ ስለዛ ጉዳይ አላወሩም። ራሱ ገድላቸው ላይ ያነሱት ስለ ፈላሻነትና ስለ ክርስቲያንነት፣ ስለ ኢትዮጵያዊነትና ስለ እስራኤላዊነት ስለ ሁለቱ ጉዳዮች ነው ያነሱት በማንነት እንሂድ ከተባለ። ከዛ ውጭ ግን ከወደቁት መላእክት ጋር የሰይጣን ዘር ስለመሆንና ስላለመሆን ተነስቷል መጽሐፋቸው ላይ። የኢትዮጵያን ክርስቲያናዊ እስራኤላዊ የሰሎሞናዊ የዘር ሐረግን ኳስችን ስለማድረግ ይሄ ተነስቷል። ምክንያቱም አብዮታዊ ቡድኖች ስለነበሩ እነዚህ የተነሱ ትልልቅ ጉዳዮችን ትቶ በአንድ ርዕሰ ጉዳይ ላይ ብቻ ገድቦ ነው እንግዲህ ለመረዳት እየተሞከረ ያለው። እነዚህ ሰዎች ኦርቶዶክሶች ነበሩ፣ ኦርቶዶክሶች አልነበሩ ምናምን የሚለው ላይ ብቻ እዛ ላይ ነው ብዙ ዲስከሽን የማየው። ግን መጽሐፉ በትክክል ሲነበብና አናላይዝ ሲደረግ ያለው እውነታ ከዛ ሰፋ ይላል። ከዚህ ዶክመንት ጋር የሚገናኝ ነገር አለው ማለት ነው። በዚህ አይነት እንግዲህ በሆነ አመት አንዴ በአይሁድነት ስም የሚገናኙ በአውሮፓ የሚኖሩ አይሁድነን ባዮች ይኖራሉ ማለት ነው፣ ሊኖሩ ይችላሉ። የሚስጥር ማህበራት ብለን ፍሪሜሰን ብለን ልንረዳቸው እንችላለን፣ ወይም ኢሉሚናቲ ብለን ልንረዳቸው እንችላለን። ይሄ ጽሁፍ ቀጠለና የት ገባ? ራሺያ ገባ። በ1872 ወደ ሩሲያ ቋንቋ the Rabbi's speech በሚል ርዕስ ተተረጎመ። ትርጉሙ የአንድ አይሁዳዊ መምህር ንግግር የሚል ነውና በነገራችን ላይ በእርግጥም ጽሁፉ ውስጥ አንድ ሰው ለብዙ ሰው እንደሚናገር ሆኖ ነው የተጻፈው። ባለፈው እንዳልኳችሁ እኛ አይሁዶች እንደዚህ እናረጋለን፣ ቀጥለን እንደዚህ እናረጋለን፣ አሁን እዚህ ደርሰናል፣ በቀጣይ ደግሞ በየሀገራቱ ገብተን እንዲናረጋለን ምናምን እያለ እንደ ሜን ስፒከር እንደ ዋና ተናጋሪ ሆኖ የሚናገር ገጸ ባህሪ እዛ ውስጥ አለና ማን ነው በኋላ እንመጣበታለን። በወቅቱ ስልጣን ላይ የነበረው የሩሲያ መሪ ንጉሳዊ ቤተሰብ ነው። በ1872 እንግዲህ ወደ ሩሲያ ቋንቋ ሲተረጎም ማለት ነው the Rabbi's speech ተብሎ ያኔ ርዕሱ Protocols of the Learned Elders of Zion አልነበረም ማለት ነው። ዛር ኒኮላስ ዛር የሚባለው ልክኛ ሀገር አጼ እንደማለት ነው። CZAR ከዛር ይመስላል ግን እነሱ ሲያነቡት ዛር ብለው ነው የሚያነቡት። ዛር ኒኮላስ ሁለተኛ የሚባለው የሩሲያ ንጉስ የነበረበት ዘመን ነው ያ ዘመን። እና የሩሲያ ፖሊሶች ወይንም የክብር ዘበኞችን ብላቸው የክብር ዘቦች የንጉሳዊ ቤተሰቡ ጠባቂዎችና የጦር ኃይሎች ማለት ነው ይህን ጽሁፍ ሲያገኙ ይሄው የሩሲያን ኦርቶዶክሳዊ ዘውዳዊ መንግስት ለመገርሰስ አይሁዶች እኮ እያሴሩ ነው ብለው ለንጉሳቸው ለመከራከር እንደ ማስረጃ መጠቀም ጀመሩ ማለት ነው። ምክንያቱም ዶክመንቱ ውስጥ እኛ አይሁዶች እያሉ ስለሚያወሩ we the Jews እያሉ ስለሚያወሩ እንዴት መሳፍንታዊ አሪስቶክራሲ የክርስቲያናን አሪስቶክራሲ እንዴት እንደሚያጠፉ ከየሀገሩ የሚያወሩበት ርዕስ ስለሆነ ይሄ በቀለነሱ ትልቅ ማስረጃ ሆነላቸው ማለት ነው። በራሺያ የኮሙኒስት አብዮት ሊመጣ እንደሆነ አዝማሚያውን ደረሱበት ማለት ነው። በዚህ የተነሳ የሩሲያን ዘውዳዊ መንግስት ለመከላከል የሚፈልጉ ፖሊሶችና የክብር ዘበኞች በአንድ በኩል ግራ ዘመም ማርክሲስታዊ ፖለቲከኞች ደግሞ በሌላ በኩል ሁለቱ ግብ ፈጠሩ ማለት ነው። ኮንሰርቫቲቭ እና ሊበራል የሚለው ድሮም አለ ሁሌም አለ። ግራ ዘመሞቹ የአይሁዶች መብት ይከበር፣ በአይሁዶች ላይ እንዲያለ ክፉ እቅድ እንዳላቸው እየተነገረ በእነሱ ላይ እልቂት ማነሳሳት ይቆም የሚሉ ናቸው። ብዙ አይሁዶች ደግሞ እነሱ ጋር አሉ በዚህ አይዲያ ውስጥ ማለት ነው። ከዚያ በ1897 ተጨማሪ ነገሮች ተጽፈውበት አርቶት ተሰርቶበት አሁን ባለው ስሙ ኤዲትድ ሆኖ Protocols of the Elders of Zion ተብሎ በሩሲያ እንደገና ከላይ በንጉሱ ዙሪያ ያሉት እንዲያነቡትና እንዲጠነቀቁበት ታተመ ማለት ነው። ወደ ህዝብ አልወጣም በዛ ሰዓት። እንዲሁ ለንጉሳዊ ቤተሰቦቹ ለአሪስቶክራሲው ብቻ እንዲያነቡትና እንዲጠነቀቁ
ዘ አፐር ሶሳይቲ እንዲያነቡት በግል ነው የታተመውና ወደ ህዝቡ መቼ ነው መውጣት የጀመረው? አብዮት መፈንዳት ከጀመረ በኋላ ከ10 ዓመት በኋላ እንግዲህ ቅድመ ማስጠንቀቂያው ከ10 ከ20 ዓመት በፊት ደርሷቸው ነበር ማለት ነው። በ1905 በፈረንጆቹ ነው እንግዲህ ይሄ ዘመናቱን በሙሉ መጠቅስላችሁ ዓመተ ምህረቶቹ በፈረንጆቹ አቆጣጠር ነው። በ1905 ወደ ህዝብ ወጣ። ታትሞ በደም መሰራጨት ጀመረ። ዶክመንቱ ላይ ያሉ ቅዶች አንድ በአንድ መተግበር ጀመሩ ማለት ነው። እንግዲህ ከዛ በኋላ ማንንም ሊያስቆመው የቻለ ኃይል አልተገኘም እና በመጽሐፍ መልክ ታትሞ ህዝቡ እንዲያነበው ያደረገው ሰርጊየስ ናይለስ የተባለ አንድ ራሺያዊ ቄስ ነው ይባላል። ይህ ቄስ ምን ብሎ ነው ያሳተመው? ስዊዘርላንድ ውስጥ ባስሌይ በመትባል ከተማ እነዚህ የጽዮን ሽማግሌዎች የተባሉት ሚስጥራዊ ቡድኖች በ1897 ለመጨረሻ ጊዜ ተሰብስበው እንደነበረ እና ይሄ አሁን እሱ ያሳተመው ጽሁፍ የነሱ ንግግር እንደሆነ በዚያ ስብሰባቸው ወቅት ሲወያዩበትና ሲያነቡት እንደነበረ አድርጎ ነው የገለጸውና ይሄ ራሺያዊ ቄስ ሚስቲክ ፕሪስት ነበር ይባላል። ሚስቲክ ማለት በስጋዊ አይናችን እና ጆሮአችን ከምናየውና ከምንሰማው አልፎ በመንፈስ አንዳንድ ነገሮች እየተገለጹለት ማየት የሚችል ቄስ ነበር ተብሎ ይታመናል። እንግዲህና እሱ ነው ይሄንን የጻፈው ይባላል በራሺያ ውስጥ በዛ ወቅት whatever it is። ከአንድ አመት በኋላ ደግሞ ተመሳሳይ ይዘት ያለው ግን ትንሽ ለየት የሚል ጽሁፍ ጆርጅ ቦትሚ በተባለ ራሺያዊ ታተመ። ቦትሚ ግን ሲያሳተመው ምን ብሎ ነው የገለጸው? ዶክመንቱ ከእስራኤል መልሶ መስረታ ከጽዮናዊ እንቅስቃሴ ምናምን ጋር ሳይሆን ከፍሪሜሰኖች ጋር ነው ቀጥታ የሚገናኘው ብሎ ነው ያሳተመው። እነዚህ ፍሪሜሰኖች ደግሞ አይሁዶች ሊሆኑም ላይሆኑም ይችላሉ ወይንም ግራ ዘመም አብዮተኛ ፖለቲከኞች ብቻ ላይሆኑ ይችላሉ። ከማናቸውም አገር ወግ አጥባቂ ንጉሳውያን ቤተሰቦች ሳይቀር አንዳንድ አባላትን ማፍራት የቻሉ ናቸው ብሎ የገለጸው ነገር አለ። እንግሊዛውያን ንጉሳውያን ቤተሰቦችን ለምሳሌ ስትመለከቱ ኮሚኒስት ብለን ወይንም ማርክሲስት ብለን የምንገልጻቸው አይደሉም፣ ነገር ግን ፍሪሜሰኖች ናቸው። በሌላው ሀገር ኮሚኒስታዊ አብዮት እንዲካሄድ እሳት ሲያቀጣጥሉ የኖሩ ናቸው። የራሳቸው ሀገር ዘውዳዊ መንግስት ግን ተጠብቆ እንዲኖር ማድረግ የቻሉ ናቸውና ውስብስብ ነው ነገሩ። የሚያስበለው ለዛ ነው ደግሞ አይሁድነንም ይላሉ፣ የሶሎሞናዊ ዘር ሐረግነን ምናምን ይላሉና በጣም አስቸጋሪ ነው። አይሁድነት ምን ያህል ከቨር እንደሆነ ለሰይጣናዊ ኃይሎች በዚህ ነው የምንታዘበው። ጦርነትም ሲመጣ ምንም ሲመጣ ሌላው አይሁድ ነው ዋጋ የሚከፍለው፣ የሚጎዳው ሌላው ተራው ምስኪኑ አይሁድ ነው እንጂ እነዚህን የሚነካቸው የለም። ምክንያቱም እነሱ ናቸው የጦርነት ጠንሳሾች መጀመሪያው ነው፣ ግን በአይሁድነት ስም ነው የሚነግዱት። የካቶሊክ ጄዙይቶችም እንደዛው የተወሰነ የተጫወቱት ሚና አላቸው። በየሀገራቱ እየዞሩ ንጉሳውያን ቤተሰቦችን አባሎቻቸው እንዲሆኑ ማግባባት፣ አጀንዳቸውን ማጋራት ምናምን ብቻ ያሳዝናል የተካሄደው በዓለማችን ላይ የሚያስጠላና የሚያሳዝን ነው። ይሄ ሁሉ እንግዲህ የቅድስና መንፈስ ያለበት ክርስቲያናዊ ማህበረሰብ እንዳይፈጠር፣ ክርስቲያናዊ መንግስት እንዳይኖር፣ እንደ ኢትዮጵያ አይነት ቅዱሳን ነገስታት በእነሱ ስር የሚመራ ህዝብ እንዳይኖር ነው እንግዲህ ያንን ማየት አይፈልግም። በቃ ይሄ የፍሪሜሰን ኃይል የሚባለው ማለት ነው የዳዊትን መንግስት ማየት አይፈልግም። እና ይሄ ቦትሚ የተባለው ራሺያዊ የጽዮን ሽማግሌዎች የተባሉት የግድ የእስራኤል ጽዮናውያን ሳይሆኑ ፍሪሜሰኖች ናቸው ብሎ ገለጸ። ችግሩ እንግዲህ ያው ፍሪሜሰኖችም ቢሆኑ በከፊል አይሁድ መሆናቸው ነው። ስለዚህ አሁንም አይሁድ ጋር እጅ ይጠቆማል ማለት ነው። በ1917 በሩሲያ የቦልሼቪክ አብዮት ከፈነዳ በኋላ በሰፊው ጸረ ዘውድ መፈንቅለ መንግስት በማካሄድና ዓለማዊ የሶሻሊስት ህገ መንግስት ወይንም ሴኩላር ኮንስቲቲዩሽን እንዲረቅ በማስደረግ አይሁዶች ሚና ተጫውተዋል። ስለዚህ በየቦታው አይሁዶች ሆኑ ማለት ነው። እንግዲህ የሁሉም ጥፋት እነሱ ላይ መደፍደፍ ጀመረ። ጸረ አይሁድ ንቅናቄም ተጠናከረ። እነሱ ደግሞ አንድ ሰው በአንድ አቅጣጫ ሲጠቃ ወደ ጽንፍ እየሄደ ይመጣል። ስለዚህ አይሁዶችም ጽንፍ መያዝ ጀመሩ ማለት ነው። ማለትም በጣም ይሄ ማርክሲስቱን የሴኩላሩና እግዚአብሔር የለሹን ሊበራል በጣም ሌፍቲስት በጣም ግራ ዘመም አክራሪ ግራ ዘመም የሆነውን ጽንፍ እየያዙ እውነትም የሚወነጀሉበትን ወንጀል በቃ ያሳዩ መጡ ማለት ነው። እነሱም ራሳቸውና እየተካረረ መጣ ነገሩ። ጽሁፉ ቀስ ብሎ በሩሲያ ስደተኞች በኩል አውሮፓ ገባ። ጸረ አይሁድ ንቅናቄ በዛ እስከ አሜሪካ ተሰራጨ። ከዛ አረባካቹ ተው ይሄ ዶክመንት ፈጠራ ነው፣ ከዚህ በፊት በትንሹ እዛም ሲጠረቃቀም የኖረ ጽሁፍ ነው። በፓምፍሌት ደረጃ ተጀምሮ በልብ ወለድ በኩል አልፎ የመጣ ጽሁፍ ነውና አይሁዶችን ለማጥቃት ሆን ተብሎ የተቀነባበረ ነው ተው እያሉ ብዙዎች በጋዜጣ በመጽሐፍ በመሳሰሉት ሞገቱ። ነገር ግን ነገሩን ሊያስቀሩት አልቻሉም።
በአሳዛኝ ሁኔታ ያ እንግዲህ በናዚ ጀርመን የታየው በሚሊዮን የሚቆጠሩ አይሁዶች በአሳዛኝ ሁኔታ የተጨፈጨፉበት የታሪክ ምዕራፍም ተከሰተ ማለት ነው። ያ ብቻም አይደለም በየቦታው ብዙ ስደትና እንግልት በሩሲያም እንደዛው ብዙ አይነት በደል አይሁዶች ላይ እንዲደርስባቸው ምክንያት ሆነ። እንግዲህ ኤትኒክ አይሁድ መሆን አንድ ነገር ነው። ቀደም እንዳልኳችሁ መንፈሳዊ ድቅል ሆኖ አይሁድ ሳይሆኑ አይሁድ ነን ማለት ደግሞ ሌላ ችግር ነው። ሁለቱን መለየት ግን በጣም ከባድ ነው። ይሄ እንኳን ለሌላው ለአይሁዶችም ራሱ የተቻላቸው አይመስለኝም። ቀስ ያለ ይህ ዶክመንት በብዙ አገራት ተሰራጨ። በተቀሩት የእስያ ሀገራትም ፖለቲከኞች ያገኙ ያነቡት ጀመር። በአፍሪካም በተለይ በግብጽና በሰሜን አፍሪካ ሀገራት በአረቡ ዓለምም እንደዛው በፖለቲካው አካባቢ ያሉ ሰዎች አነበቡት እየተቀባበሉ። እንግዲህ ተመልከቱ አይሁዶቹን ጉድ እየተባለ በአረቡ ዓለምም ያው አይሁዶች ላይ በለጠ ጥላቻ እንዲፈጠር አገዘ ማለት ነው። የሆነው ነው እንግዲህ ቀስ በቀስ ይህ ዶክመንት ያመጣ ያለውን አደጋና መዘዝ በመመልከት በራሺያም ሳይቀር በየሀገሩ የሚገኙ ፍርድ ቤቶች አይ ይሄ ዶክመንት ህገወጥ ስለሆነ ህዝብ ያበጣበጠ ስለሆነ እንዳይሰራጭ ማንም ሰው ይዞት እንዳይገኝ ያው እንግዲህ እዛ ሰዓት በፕሪንት ኮፒ ነው አንድ ነገር ሊያዝ የሚችለውና ፕሪንት ኮፒ ይዞ የተገኘ ሰው በዚህ ያህል ወር እስራት ይቀጣል በዚህ ያህል ምናምን እየተባለ ህግ መውጣት ጀመረ። ኋላ ግን ይሄ ህግ ተነሳ። ምክንያቱም ማወቅ አለበት ሰው ዛ ዶክመንት whoever wrote it ማንም ይጻፈው ማን እየተከናወነ ያለ ነገር ስለሆነ ሁሉም በአይኑ ሊያየው የሚችለው ነገር ስለሆነ መጽሐፉን ይዞ መገኘት የሚያስቀጣ መሆኑ በህግ ተነሳ ማለት እግዱ ተነሳ። ግን ምንድነው እሱ የተከለከለው? ይሄንን ዶክመንት መነሻ አድርጎ በአይሁዶች ላይ ጅምላ ጭፍጨፋ እንዲካሄድ መወትወት እንደ ናዚዎች ማለት ነው። እንደዛ አይነት ወንጀል መስራት ግን strictly forbidden ወይንም በጣም በኃይለኛው የሚያስቀጣ ወንጀል ተብሎ ይሄ ሐሳብ አሁንም አለ ማለት ነው። ደግሞ ልክ ነው መወትወቱ ጥቅም የለውም ምክንያቱም ከንቱ ልፋት ነው። እነዚህ የጽዮን ሽማግሌዎች የተባሉት ሚስጥራዊ ቡድኖች እነሱ አይገኙም። እነሱ ስለማይገኙ መጀመሪያውኑ ያሳቡ አመንጮች እነሱ ናቸው። ግን አያውን ፈርቶ ዳውላውን እንደሚባለው እነሱን የሚነካቸው የለም። ዋናው ወንጀለኛ አይነካም ማለት ነው። ስለዚህ ጥቅም የለውም በመጨፍጨፍ በመናምን የሚመጣ ምንም ሶሉሽን የለም ማለት ነው። እንግዲህ አስደናቂውን መረጃ ላካፍላችሁ ነው መጨረሻ ላይ ታዲያ ማን ነው የጻፈው እዛ ዶክመንት ላይ እኛ እያሉ የሚጽፉት እነዚህ ሽማግሌ ተብዮች the learned elders የዓለምን ታሪክ ከመጀመሪያ እስከ መጨረሻ የሚያውቁ የተባሉት ጉደኛ ምሁራን ሊቃውንት ልበላቸው ሊቃውንት እነማን ናቸው? ማን ነው መሪያቸው? ባለፈው እንዳልኳችሁ እንደዚህ እናረጋለን እያለ የሚያወራው ማን ነው የሚለው ነው። እኔ እንዳገኘሁት መረጃ ኢትዮጵያውያን ቅዱሳን የጸሎት ሰዎች በመንፈስ ቅዱስ ሁሉ ተገልጾላቸው የመረመሩ ገዳማውያን አባቶች እናቶች ለአንዳንድ ሚስጥራዊ ጉዳዮች እነሱ የሚሰጡት መረጃ አስገራሚ ነው። እኔ ቀጥታ እንደዛ አይነት መረጃዎችን አላገኝም ግን አልፎ አልፎ ከሚነገሩ ፍንጮች ሳገናኛቸው ነገሮችን እውነት ሆነው ማገኛቸው ጉዳዮች አሉና የዚህ መጽሐፍ ጸሐፊ በዶክመንቱ ውስጥ እንዲናርግ ያለ አመራር የሰጠው ቁጭ ብሎ ጽሁፉን የጻፈው ማን መሰላችሁ? ደራሲው ማለት ነው። ስማዚያስ የተባለው የወደቀ መልአክ ነው። አይገርማችሁ? ስማዚያስ ነው የጻፈው ይሄንን መጽሐፈ ሄኖክ ላይ የተጠቀሰው ማለት ነው። እኔ ምን አይነት መልክና ቅርጽ አላቸው እነዚህ ስማዚያስ እነ ጋርዲኤል እና ዛዜል አይዶን ነው እንግዲህ ሰው ናቸው አይደል? በከፊል ሰዎች ናቸው ግን የወደቁ መላእክትም ተብለዋል። እኔ እንግዲህ ቅርጻቸው ምን አይነት እንደሆነ ተፈጥሯቸው ምን አይነት እንደሆነ አላቅም አሉ እስካሁንም እና እነዚህ የወደቁ መላእክት በእውቀትና በጥበብ ነው የሚገቡብን ዝም ብለው እንደ ዲያብሎስ እና እንደ በሲኦል እንደተጣሉ ሰይጣኖች ዝም ብሎ በክፋት ስራ ከሰው ጋር ተዋህዶ አሳስቶ አስገድሎ አሰርቆ አዘምቶ ምናምን በሚለው ብቻ አይደለም ድቅሎች ስለሆኑ ከሰውና ከወደቁ መላእክት የተገኙ ድቅሎች ስለሆኑ የነሱ ዘሮች ማለት ነው እንደ ሰው በየቦታው እየተገኙ አመራር ይሰጣሉ እንደ ሰው ይጽፋሉ እንደ ሰው ኤጀንቶች አሏቸው እንደ ሰው ዘር አላቸው የዘር ሐረግ አላቸው የሚያዙት የራሳቸው ጀሌ የራሳቸው ማህበር አላቸው። ስለዚህ
እነሱ ናቸው እንግዲህ ይሄን ዶክመንት የጻፉት ማለት ነው እንጂ አንድ ሌዋዊ ሽማግሌ ወይንም አንድ ከይሁዳ ነገድ የተገኘ እስራኤላዊ ጂው ወይ ምናምን አይደሉም ማለት ነው ይሄን የጻፉት። ግን እኛ የወደቅነው መላእክት እያሉ ስለማይጽፉ ራሳቸውን እንግዲህ እኛ አይሁዶች እያሉ ጽፈዋል ማለት ነው። በዛ መልኩ ነው ሊሄዱበት የፈለጉት። ለምን በክርስትና ላይ አይሁዶችን ማነሳሳት ስለሚቀል ማለት ነው። ወይንም ሙስሊሞችን ማነሳሳት ይቀላል። የክርስቲያናዊ ስልጣኔ ላይ ጠላት እንዲሆን ከተፈለገ የሱ ሌላ ግሩፕ ከሱ ተቃራኒ የሆነው ሌላ ግሩፕ ማነሳሳት ነው። በቃ this is simple logic እና አይሁዶችን እንደ ጓንት ተጠቀሟቸው ማለት ነው እንግዲህ። ስለዚህ በዓለም ዙሪያ እንግዲህ በየአብዮቶቹ ዋዜማ በፈረንሳይም ይሁን በጣሊያንም ይሁን በራሺያም ይሁን በኢትዮጵያ እዚህ ጽሁፍ ላይ ያለው ሐሳብ እንዲሰራጭና አንድ በአንድ ስራ ላይ እንዲውል የሚያደርጉት እነዚህ የሰማዚያስ ድቅሎች ናቸው ማለት ነው። አይሁድ ሳይሆኑ አይሁድ ነን የሚሉ የዘውዳዊ መንግስት እንዲገረሰስ ትልቁን ስራ የሰሩት ኃይሎች እነዚህ ናቸው። እነሱ ግን እዛው አውሮፓ ላይ የራሳቸውን ዘውዳዊ መንግስት መስርተው አይሁድ ነን ብለው ቁጭ ብለዋል ማለት ነው። ደቂቀ እስጢፋን ማልናቸው ምንም ማልናቸው እኛ ሀገርም እንግዲህ ያው በጥቅሉ የጥፋት ኃይሎች ናቸው። በቃ ያው የግድ ለድንግል ማርያም አንሰግድም ለመስቀል አንሰግድም ይያሉ ብቻ አይደለም ደቂቀ እስጢፋዎች የሚመጡት። አንዳንዴ ብሔረሰቦች መብት ተቆርቋሪ ሆነው ይመጣሉ። አንዳንዴ ስለ ሴኩላር ኮንስቲቲዩሽን አንዳንዴ ስለ ኢኮኖሚክስ እያወሩ ይመጣሉ ማለት ነው በእኛ ዘመን። እና የግድ ደግሞ ከቤተ እስራኤል ዘር ብቻም ላይ ሆኑ ይችላሉ። ግን ከፈለጉት ጋር ይዋለዳሉ። በነገራችን ላይ ይሄ ቀደም እንዳልኳችሁ በደቂቀ እስጢፋ ገድላት ላይ አለ የጉዳይ ተነስቷል። እና እነዚህ ሰማዚያስ ድቅሎች መሐላችን ቁጭ ብለው ከኛው ጋር ተዋልደው ዛር ወላጆች ሆነው ከፈለጋችሁ የቡዳ ዘር በሏቸው ምን በሏቸው እኔ ኤክስፐርት አይደለሁም በዚህ በዛር ወላጆች ጉዳይ ኤክስፐርት አይደለሁም። ግን ከሚሆነው ከምናየው ነገር መረዳት እንችላለን። በረከታቸው ይደርብንና ሊቀ ሊቃውንት አለቃ አያሌው ታምሩ በአንድ ወቅት የ1966ቱን የኢትዮጵያ አብዮት ሲገልጹት ምንድነው ያሉት? የዛር ዘመን የገባበት አመት ወይንም የዛር ዘመን የገባበት ጊዜ ብለው ነው የሚገልጹት ያንን አመትና ዛር አይደሉ እንግዲህ እነሰማዚያስ ያው የዛር ወላጆች ናቸው የነሱ ድቅሎች ማለት እና እነዚህ ዛር አንጋሾች የነገሱበት ዘመን ነው ማለት ነው። ከዛን ጊዜ ጀምሮ እነ አቡነ ተክለ ሃይማኖት አጽንተው ሲዋጓቸው የነበሩ የጠንቋይ ቁንጮች ፖለቲካችንን መምራት የጀመሩበት ጊዜ ማለት ነው። ዛር አንጋሾች አስተሳሰባችንን በተለያየ አቅጣጫ ይመሩታል። እኛ ደግሞ እንከተላቸዋለን ማለት ነው። የዘሬን ያንዘርዝረኝ ይያልን በየጠንቋይ ቤቱ በየአዋቂ ቤቱ ስንሰግድ የኖርን ስለሆን ገዝተውናልና እነሱ የሚያመጡት ሐሳብ ይመቸናል። ስለዚህ አብዮታዊ ትውልድ ሆነን እኛም የነሱ የዘረኝነት የጽንፈኝነት የጸረ ክርስትና የጸረ ኢትዮጵያዊነት አስተሳሰብ አራማጆነን ቁጫልን ማለት ነው። ራሳችን በክርስትና ውስጥ ብቻም ሳይሆን በአረቡ ዓለምም በእስልምና ውስጥ በደንብ አሉ ዛር ወላጆች በደንብ አድርገው አሉ። ይሄ የማያቋርጠው የመካከለኛው ምስራቅ ጦርነት በነገራችን ላይ የነሱ ስራ ነው ብዬ ነው የማስበው። ነውም ደግሞ ሌላ ምን ከየትም ሊመጣ አይችልም። በጽዮናዊነት የእስራኤል አይሁዳዊ እንቅስቃሴ ውስጥም በደንብ አሉ። በዛ በኩልም ጽንፉን ወጥረው ይዘዋል። ከነሱ ጋር ምንም ንክኪ የሌላቸው የዋህ አይሁዶችንም መጠቀሚያ ያደርጋሉ። ከዚያ እነሱን ሁሉ መልሰው ያስመታሉ። ሁላችንንም እንደዛው ነው የሚያደርጉን ማለት ነው። ስለዚህ እንግዲህ እነዚህ ኃይላት የሚለዩትና የሚሸነፉት በምንድነው ካል ሶስት ነገሮች ናቸው የሚታዩኝ ባጭሩ ለማስቀመጥ ያህል። በመጀመሪያ ደረጃ በእግዚአብሔር ኃይል ነው የሚሸነፉት። ታላቅ መንፈሳዊ ጉልበት ያለው ትውልድ ነው የሚያስፈልገው ወይም ደግሞ ታላላቅ ቅዱሳን ያስፈልጋሉ። እነዚህን አስረው የሚጣርቁ በደንብ አድርገው ወደ ሲኦል የሚያወርዱ 60,000 አጋንንት 60,000 ዛር ወላጆችን አንስተው ተራራ አንቀጥቅጠው ካፍተው ወደ ጥልቁ ሰደው የሚያስሩ ታላላቅ ቅዱሳን እንደና አቡነ ቀውስጦስ ያሉ እንደና አባ ሳሙኤል ዘደብረ ወገግ ያሉ እንደነዚህ አይነት ቅዱሳን ናቸው በመጀመሪያ መድኃኒቶቻቸው እነሱ ናቸው። ከዛ ደግሞ በእነሱ ምክር በእነሱ አመራር የሚሄዱ የገባቸው ነገስታት ሲኖሩ ልክ ያገቧቸዋል ማለት ነው። ልክ እንዳዚ ጸራ ያዕቆብ ማየት የሚችሉ ወይንም በቅዱሳን ምክር የሚመሩ መንፈሳውያን ነገስታት ያስፈልጋሉ። እንዲሁም መንፈሳዊ ትውልድም ያስፈልጋል። ከነዚህ ራሱን መጠበቅ የሚችል
መንፈሳዊ የሆነ በእግዚአብሔር ቃል የሚመራ ትውልድ ያስፈልጋል ማለት ነው። ለነሱ ጥብቅና የሚቆም አይደለም የምንፈልገው። ለደቂቀ እስጢፋ ባጭሩ እንኳን ስናየው ለነሱ ጥብቅና የሚቆመው ማን ነው ሲባል ኦርቶዶክስ አይደለም፣ ብዙ ጊዜ ፕሮቴስታንትና ካቶሊክ ነውና ብዙ ጊዜ የፕሮቴስታንትና የካቶሊክ አቅጣጫ ለነዚህ ዘሮች ጥብቅና ወደ መቆም ነው የሚሄደው። እነሱም ደግሞ የሚፈልጉትን ቨርዥን ኦፍ ክርስቲያኒቲ ሰጧቸዋል። የወደቁት መላእክት የመጽሐፍ ቅዱስን ቃል አጣመው በተረጎሙበት መንገድ ነው እነዚህ የክርስትና ሴክቶች ብዙውን ጊዜ የሚመሩትና ከኢትዮጵያ ነገስታት ጋር ከባድ ጠላትነት አላቸው። በቃ አይዋደዱም። ይሄ ግልጽ ነው። ዋይ የዚህ የጽዮን ሽማግሌዎች የነሱ አስተሳሰብ በራሳቸው የክርስትና አረዳድ ውስጥ አልቆ ስለገባ ይሄ ነው ሪዝኑ። እና የሚያሳዝነኝ ያ ነው እንግዲህ በክርስትና ስም ከተጠራ አንድ ሰው ክርስቲያን ሆኖ መገኘት አለበት ሲምፕል እንጂ የክርስትና ጠላቶችን ከበር የሚሰጥ ሆኖ መገኘት የለበትም። ዞሮ በመንፈሳዊ ጉልበት ነው የሚሸነፉት እነዚህ ኃይሎች። ቅዱስ ጳውሎስ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ያለው በኤፌሶን መልእክቱ ምዕራፍ 6 ቁጥር 12 ላይ ለዛ ነው። እሁድ ቤተክርስቲያን ስንሄድ ብቻ ወይንም ጸሎት ላይ ያለን ብቻ ስለምናረጋው ከመናፍስት ጋር ስለምናረጋው ተጋድሎ አይደለም። በሁሉም የህይወታችን ዘርፍ ከሀገራዊ እስከ ግለሰባዊ ተጋድሎ ከደምና ከስጋ ጋር አይደለም። በመጀመሪያ ደረጃ ወደ ደምና ስጋ የሚወርደው ከዛ ቀጥሎ ነው። ሁለተኛው እነሱን መመከቻ ኃይል ደግሞ በእውቀት ነው የምንታገላቸው። የኔ አቅም እዚህ አካባቢ ነው ብዬ ነው ማስበው እኔን መሰል ሰዎች በእውቀት ማለት የነሱ ሐሳብ ምንድነው? ከእግዚአብሔር ተጻራሪ የሆነው አመለካከታቸው ፖለቲካችን፣ ኢኮኖሚክሳችን፣ የሥርዓተ ትምህርታችን፣ ስለ ግብርና፣ ስለ ሕክምና፣ ስለምን ያለን አስተሳሰብ ላይ ምን በርዘዋል? መሆን የነበረበት እንዴት ነው? ስለዚህ እንዴት እናስተካክለው? ሃይማኖታችን ውስጥ ምን በርዘዋል? እንዴት እናስተካክለው? ወደ ትክክለኛው እንዴት እንምጣ? መነሻ የሌለን እኮ ህዝቦች አይደለንም። ከማንም በላይ መነሻ ኢትዮጵያውያን አለን። እናውቃለን ወዴት መሄድ እንዳለብን እኮ። ችግሩ ግን የሚያጠራጥሩን ብዙዎች ናቸው። እና ያንን አጽንቶ መያዝና ከራሳችን ጋር ማዋሃድ፣ ማወቅ፣ መረዳት፣ የእግዚአብሔርን እርዳታ መጠየቅ፣ በእግዚአብሔር ኃይል መሄድ፣ ውስጣዊ ብርሃን እንዲሰጠን ነገሮችን ምን ለይበት እንደ እግዚአብሔር ህግ፣ እንደ እግዚአብሔር ፍላጎት ሁሉንም ሴክተሮች በዛ አይን ቃኝተን እኛ ራሳችን ያንን ምን ተገብር ሆነን መገኘት። ይሄ ነው ሁለተኛው። ሶስተኛው ደግሞ እንግዲህ በጦርነት ነው። በጦርነት ሲመጡ በጦርነት ራስን መመከት ሌላ ምንም ምርጫ ስለሌለ ችግሩ ያው እኛኑ ነው የሚያባሉን። እነሱን አናስማዚያስን አናገኘው መቼም በጦርነት ላይ ግን ጦርነት በማስነሳት ኢትዮጵያውያን እርስ በርስ እንዲጨፋጨፉ ሊሆን ይችላል፣ ወይም የውጭ ወራሪ እንዲመጣባቸው በማድረግም ሊሆን ይችላል። የፈለጉትን ቡድን ጃስ እያሉ እያስነሱ የሚያመጡት ነገር አለ። ከመሞት መሰንበት እያሉ ራስን መመከት ይሄ ትልቅ ነገር ነው። ዘላቂው መፍትሄ ግን ይሄ አይደለም። ዘላቂው መፍትሄ መንፈሳዊው መፍትሄ ነው። ምክንያቱም ጦርነት ብዙውን ጊዜ መልሶ የሚጠቅመው ማንን ነው? እነሱ ነው። እነዚህ ነው የጨለማ ኃይላት። ምክንያቱም የደም ግብር ያገኛሉ፣ በዛ ውስጥ ይተናከራሉ። አሸንፈን ሊሆን ይችላል። የጣሊያን ወራሪዎች ኢትዮጵያ ሲመጡ ያው በእነዚህ በነስማዚያስ የሚመሩ ናቸው ፋሺስቶች ማለት። የሚገርመኝ እነሱ ናዚ ፋሺስት ምናምን እነሱ ክርስቲያን ሆነው ሞተው እነሱ አይሁዶችን መጨፍጨፋቸው ይገርመኛል። እነሱ ራሳቸው የስማዚያስ ሌላ ብራንች ናቸውና ሊወሩን ወደ ኢትዮጵያ ሲመጡ ያው በጦርነት መጡ። በጦርነት መከትን ግን ደም ፈሷል። እርግጥ ነው ሰማዕትነት ነው፣ ትልቅ አኩሪ ድል ነው። ከዛ በኋላ ግን በአይዲዮሎጂ መልሰው ካሸነፉን ደግሞ የመጀመሪያውን ሁለቱን የቤት ስራ አልሰራንም ማለት ነው። በመንፈሳዊ ኃይል ማሸነፍና በእውቀት ማሸነፍ ሁለቱን ሳንሰራ በጦርነት በመመከት ብቻ የምንሄድ ከሆነ ያው አይዘልቅም ማለት ነው። ዞረን ለነሱ ፍላጎት ተንበርካኪዎች ሆነን ራሳችን ተከፋፍለን እርስ በርስ እንከራከራለን። ምን ይያልን? ማርያም ታማልዳለች አታማልድም፣ ለኢትዮጵያ ችግር ተጠያቂ ትግሬ ነው አማራ ይያልን፣ ኦሮሞ ነው ወይስ ወላይታ ይያልን ያው የነሱን እቅድ ስንተገብር እንኖራለን ማለት ነው። አይናችንን ግን ወደ ትክክለኛው ጠላት አዙረን በእግዚአብሔር ቃል ብንመረምራቸው ወደ the source of the problem እንደርስበታለን ማለት ነው። ለዛሬ ይሄን ያህል ካልኩ እንግዲህ ይበቃኛል። ይሄ ኢንትሮዳክሽን ነው። ዶክመንቱ በራሱ ምን ይላል፣ ውስጡ ምንድነው ያለው የሚለው አስገራሚ ነገሮች ናቸው የተጻፉት። በቃ
እዛ ውስጥ ይገርማል ስርዓተ ትምህርቱ እንዴት እንደሚያዋክቡት ፖለቲካው እንዴት እንደሚዘውሩት ምናምን ያወጧቸው እቅዶች ሲተገበሩ የኖሩ ስለሆኑ 200 300 ዓመት ሙሉ እናያቸዋለንና ያንን በክፍል በመጠኑ አስዳስሳችኋለሁ እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ በጣም አርጌ አመሰግናለሁ በቀጣይ ክፍል እንገናኛለን ቸር ሰንብቱ